نسألك خيرا في كل اختيار. السلام عليكم ورحمة الله وبركاته. ودنا يتكبراتችሁ የተስፋይቱ ተከታታይ ወንድም እህቶች እንዴት ናችሁ? ደህና ናችሁ? አይደል? አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? ወንድም እህቶች እኔ በጣም ቆየት ብያለሁ ማለት ነው። እንትን ካልኩኝ ቪዲዮ ከለቀኩኝ ማለት ነው። ሰሞኑን አልለቀኩም ማለት ነው። ቪዲዮዬን በሙሉ የምታዩ ሁሉ ላይክ፣ ኮሜንት፣ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ማለት ነው። ሀባይቤ እኔ ትንሽ ምክር ዞሮ ትንሽ አንዳንዴ የቆየው በመጣም ምክር ስለ ቁርአን ነው ማቀርብላችሁ። ቁርአንን እንዴት እንቅረብ፣ ቁርአን እንዴት ጓደኛ እናድርገው፣ በዚህ ዙሪያ ላይ ነው ምክር የምሰጠው ማለት ነው። እና ከቁርአን ጋር ያለን ትስስር ምን ይመስላል? ቁርአንስ እንዴት ነው የምናየው? ከቁርአንስ ጋር ምን አይነት ግንኙነት አለን? እንዴት አይነት ግንኙነት አለን? ቁርአንን ጓደኛ አድርገን ይዘናል ወይ አልያዝንም ወይ? እንደምታውቁት አካላችን የተለያየ ነገር እንደሚያስፈልገው ሁሉ ነፍሳችንም ትፈልጋለች። ነፍሳችንም እንግዲህ የምትፈልገው ቁርአንን፣ ሶላትን፣ የተለያዩ ኸይር ነገሮችን ለአኺራ ትፈልጋለች። ስለዚህ እንደዚህ አይነት ኸይር ነገር ላይ ደግሞ እኛ ግዴታ ካለችን ሰዓትና ደቂቃ ቀንሰን ለዚህ ነገር ማዋል አለብን ማለት ነው። አካለው በተለይ በሐረብ ሀገር ያለን ሰዎች፣ በሰው ቤት ያለን ሰዎች ብዙውን ጊዜ ሰዓትም ደቂቃም የለንም። ነገር ግን ካለችን ላይ በመኝታችን ሰዓት ሊሆን ይችላል፣ በምግብ በምንመገብበት ሰዓት ሊሆን ይችላል። ትንሽ አረፍ ስንል ወይንም ደግሞ ጧት ከመኝታችን ስንነሳ ከስራ ከመግባታችን በፊት አንድ ሁለት አንቀጽ እንኳን ብናነብና ብንወጣ ወይንም ብንተኛ በጣም አጅሩን ከሚያገኙ ሰዎች አንዱ ነው የምንሆነው በኢዝኒላህ። ስለዚህ ቢያንስ እንኳን ትንሽ አንብበን ከደከመን ብንተኛ፣ ትንሽ አንብበን ስራ ካለብን ብንወጣ፣ ጧትም ቢሆን ማለት ነው። ይሄንን ነገር እንደ ልምድ ብናደርገው ብንለምደው የውድ ግዴታችን ነው በርግጥ። ነገር ግን የማይመቻችልን ከሆነ ቁርአንን እንኳን ከፈት አድርገን አይተነው አንድ ሁለት አንቀጾችን እንኳን አንብበን ብንወጣ ለኛ ትልቅ ነገር ነው፣ ትልቅ አጅር አለው። አዋላችን ያሳምርልናል፣ በህይወታችን ያለውን ሁሉ ያሳምርልናል። በጣም ብዙ ትሩፋቶች አሉት ቁርአን መቅራት ማለት ነው። ስለዚህ ቁርአን መቅራት ላይ እንዳንዘናጋ ውዶቼ። መዘናጋቱ ጥሩ አይደለም። ዛሬ የሰራነውን ነው ነገ የምናጭደው። ዛሬ የቀራነውን ነገ አኺራ ላይ የምናገኘው። ትንሽም ብትሆን ቁርአናችን ላይ ግዴታ ትግል ማድረግ አለብን። ኸይር ሰላም ላይ እንደዚሁ ትግል ማድረግ አለብን። አላህ ልባችንን ብርሃን ያድርግልን። ይሄን ያክል ካልኳችሁ ይበቃችኋል ማለት ነው፣ ቪዲዮ እንዳይረዝም እና አላህ Subhanahu Wa Ta'ala በያለን በኸይር ነገር አላህ ይሻልን፣ ሀገራችንን ሰላም ያላህ ያድርግልን። አመሰግናለሁ። በሌላ ቪዲዮ ተመልሼ እስከምመጣ ድረስ መልካም እየተመኘው በዚሁ እሰናበታለሁ። ألم نشرح لك صدرك ልብህን ላንተ አላሰፋንልህምን? ووضعنا عنك وزرك ሸክምህንም ካንተ አውርደንልሃል። الذي أنقض ظهرك ያንን ጀርባህን ያከበደውን ሸክም ورفعنا لك ذكرك